አንተ ስለሆንክ ጌታ
በዝማሬ ላገለገለን ዲያቆን ዘማሪ ዘረዳዊት እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን፣ በእድሜ በጸጋ ይጠብቅልን። አምላካችን እግዚአብሔር ሁላችሁ አመስግኑልን። እሺ በማስታወቂያም በፖስተርንም እንድል እነሱ ስለሆነ ያስጀመረን አምላክ የተመሰገነ ይሁን። እስኪ ስላስጀመረን ለዚህች ዕለት ስላደረሰን ለዚህች ሰዓት ስላደረሰን እልል ብላችሁ እግዚአብሔር አመስግኑ። እኛ እንደርሳለን ብለን እናስባለን፣ እንመኛለን። ያሰብነውን የተመኘውን የምናውን ደግሞ ለዚያች ዕለትና ፍጻሜ የሚያደርሰን ማን ነው? ተናገሩ እንጂ ማን ነው የሚያስጀምር? ማን ነው የሚያስፈጽም? ለዚህ ችለት ያደረሰን ማን ነው? ለዚህ ሰዓት ያደረሰን ማን ነው? ለዕለቱ በ12 እንዲያደርሰን ደግሞ ለፍጻሜው ደርሰን የእርሱ ፈቃድ ይሆንልን። አሁን በድጋሚ እግዚአብሔር ልብላቸው አመስግኑ። እሺ መልእክታችንን ዝማሬያችንን እግዚአብሔር አምላክ ይቀበልልን። ሁላችንም ለጸሎት እንዘጋጅ። ምክንያቱም እንዳናስመሻችሁ ብለን ነው በሰዓት አጠራጠር የምናደርገው። ለምን ሲባል ጊዜውም አስከፊ ነው፣ ሰዓቱም ወቅቱም አስፈላጊ ስላልሆነ ነገ እንድትመጡልን ስለምንፈልግ ነገ መጣችሁ እግዚአብሔርን እንድታመሰግኑ እግዚአብሔርን እንድታመልኩ ስለምንፈልግ በሰዓት እንድትሄዱ እንፈልጋለን። ነገም በሰዓት መጣችሁ በሰዓት እንዲሁ ተመምረን በሰዓት እንሄዳለንና ክረምትም ስለሆነ በሰዓት ሄዳችሁ ቤታችሁ ስትደርሱ ደግሞ እግዚአብሔር አምላክ ሆይ ቃሉን ሰምቼ መጥቻለሁና ቤቴ አግብተኛል ብላችሁ ደግሞ ቤቴ ደርሻለሁ በሰላም መልሰኛል ብላችሁ እግዚአብሔር እንድታመሰግኑ ስለምንፈልግ የነገ ሰው ይበለን አምላካችን። ሁላችንም ለጸሎት እንዘጋጅ። ወወልድ ወመንፈስ ቅዱስ ወፍቅር እግዝእትነ ማርያም ወላዲተ አምላክ ሞገሰ መስቀሉ ሀብተ ረድኤቱ ይራቅ እምኔ ወእምነ ኩልክሙ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ሚካኤል መሐረነ ክርስቶስ በእንተ ገብርኤል መሐረነ ክርስቶስ በእንተ ሩፋኤል መሐረነ ክርስቶስ በእንተ መላእክት መሐረነ ክርስቶስ በእንተ ቅዱሳን መሐረነ ክርስቶስ ኤሎሄ 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 ኪርያላይሶን 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 ኦ አምላክ ኦ አምላክ ኦ አምላክ ኦ ክርስቶስ ኦ ክርስቶስ ኦ ክርስቶስ ያድኅነነ እመቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ ያድኅነነ እመቱ ይሰውረነ
ጌታ ሆይ ላክልን ጰራቅሊጦስን ድንግል ማርያምን አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤል ቅዱስ ገብርኤል አምላከ ቅዱሳን አበው አምላከ ቅዱሳን መላእክት አምላከ ነቢያት ሐዋርያት አምላከ ጻድቃን በሰማያት እንደ ቸርነት ብለህ ስንለምነው የቸርነቱ ሥራ ይስራልን። የቀደመ በደላችንን ኃጢአታችንን ይቅር ይበለን። አምላካችን ከኃጢአትና ከክፋት በቀር በጎ የሆነውን የልቡናችንን መሻት የሕሊናችንን ፈቃድ ይፈጽምልን። ቅድስት ቤተ ክርስቲያናችንን ከአደጋ ከጥፋት ይታደግልን። ተዋህዶ ሃይማኖታችንን ያጽናልን። አገራችን ኢትዮጵያን ሰላም ያድርግልን። ያረፉትን ነፍሳቸውን ይማርልን። የታመሙትን ይፈውስልን። ሕፃናቱን ያሳድግልን። አዛውንቱን ያበርታልን። ዝናቡን የምህረት ዝናብ ያድርግልን። በዛሬው ዕለት ምስክሮቹ መታሰቢያቸው ከሆኑ ቅዱሳን ሁሉ ረድኤት በረከት ጸጋ ክብር ያሳትፈን። በዓለ ቅዱስ ሚካኤል በዓለ ፍስሐ ወሐሴት አድርጎ በረከት የምናገኝበት የኃጢአት ስርየት የምናገኝበት የምንቀደስበት በዓል አድርጎ በሰላም አስጀምሮ በሰላም እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። በሰላም ያዋለን አምላክ በሰላም እንዲያሳድረን ቅዱስ ስሙን እንዲህ ያለ እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የሚል በደልን የሚደመስስ ንስሐን የሠራ የካህናት አስገኝ ለአበው ሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድርም የፈቱት በሰማይ የተፈታ ይሆን ዘንድ ሥልጣነ ክህነት የሰጣቸው መንፈስ ቅዱስ ባወቀ ነገር ይህ የሚለካመው ሥልጣን የእሱ ሥልጣን ነውና ከልጅነት እስከ እውቀት የሠራነውን ኃጢአታችንን በደላችንን ይቅር ይበለን። አባቶቼ ካህናት፣ ወንድሞቼ ዲያቆናት ከዚህ ቅዱስ ጉባኤ ላይ ቃል እግዚአብሔር ለመስማት የተሰበሰባችሁ ከቅርብም ከሩቅም የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በየስመ ክርስትናችሁ ከኃጢአት ማሰሪያ የተወጣችሁ ንጹሐን ሆኑ። በአሰርቱ ቃላተ ኦሪት የታዘዘውን ስናውቅ በኅፍረት ሳናውቅ በስተት በሠራነው እኔንም እናንተንም አምላከ ቅዱሳን ይቅር ይበለን። ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይቀርብናል። በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ
በይተ ማርያም ይማረን። ስናውቅ በድፍረት ሳናውቅ በስተት የሠራነው ሰይጣን የሾመቀውን መንፈስ ቅዱስ ያወቀውን ልቡና የዘነጋውን በማሰብ በመናገር በመተግበር የሠራነውን የማይሠራ ኃጢአት የማይሠራ በሳ እግዚአብሔር ይፍታ። በሰላም ወደ የቤታችሁ ግቡ። በሰላም ሌሊት ያድርግልን። ወጣቶች በተለመደው ወንበሩን ወደ ወንበሩ የተመልሱልን። በሰላም ገሩ እግዚአብሔር ከእናንተ ጋር ይሁን። ነገ በሰዓት እንድትመጡ መልዕክት እናስተላልፋለን። እግዚአብሔር ከእናንተ ጋር ይሁን። ሰላም ግቡ።